ኤንጂኦ ለመግባት ማድረግ ያለባችሁ ሳይሆን ብታደርጉ ብዬ የምመክረው ፓርት 3። አብዛኛዎቻችን ስለ ሊንክዲን የምናቅ ቢሆንም ስለ ሊንክዲን ጥቅሞች ግን ብዙም ያን ያክል እውቀት አለን ብዬ አላስብም። ሁሉም አይደለም፣ የተወሰኑ ሰዎችን ነው የሚመለከተው። አብዛኛው የኤንጂኦ ሰራተኞች ሊሆን ይችላል፣ የኤምባሲ ኢንተርናሽናል ካምፓኒዎችም ጭምር የሊንክዲን ፔጅ አላቸው። እኛ ሊንክዲን አካውንት ስለከፈትን የምናገኘው ጥቅም ምንድን ነው? የሊንክዲን አካውንት ሲኖራችሁ የምታገኟቸው ጥቅሞች እጅግ ብዙ ናቸው። ነገር ግን ለዛሬ ደግሞ 3ቱን እነግራችኋለሁ። የመጀመሪያው አክሰስ ቱ ጆብ ኦፖርቹኒቲ ነው። እንደነገርኳቸው አብዛኛውን ጊዜ ኤንጂኦ እና ኤምባሲ ወይም ደግሞ ኢንተርናሽናል ድርጅቶች የስራ ማስታወቂያቸውን ከሌሎች ዌብሳይቶች በተጨማሪ የሊንክዲን አካውንት ፔጃቸው ላይ ፖስት ያደርጋሉ። ኢቨን አንዳንድ ጊዜ ሊንክዲን አካውንታቸው ላይ ብቻ ፖስት የሚያደርጉ ድርጅቶችም አውቃለሁ። በዚህ አጋጣሚ የጆብ ኦፖርቹኒቲን የምናገኘው ቫካንሲውን ስላየነው ሳይሆን አፕላይ ለማድረግ እጅግ በጣም ኢዚ ስለሆነም ነው ሊንክዲን ጠቃሚ የሚያደርግ። እዚሁ ላይ የምጨምርላችሁ የጆብ ዲስክሪፕሽኑን ካነበባችሁ በኋላ የካምፓኒ ፔጁ ላይ ገብታችሁ ኢምፕሎይመንት ሊስት አለ። በእናንተ ተመሳሳይ የሆነ ፖዚሽን ያለው ሰው ትመለከቱና ከዛ የሱን ፕሮፋይል ገብታችሁ ስትመለከቱ የሚሰራውን ጆብ ዲስክሪፕሽን ሊሆን ይችላል ወይም ደግሞ የስራ ኢንቫይሮንመንቱን ለመረዳት እጅግ በጣም ቀላል ያደርግላቸዋል። እኔ ራሴ ለምሳሌ አፕላይ ማደርገው መጀመሪያ አፕላይ ከማድረጌ በፊት የሊንክዲን ፔጃቸው ላይ ገባለሁ። ካምፓኒው ምንድን ነው የሚለውን በደንብ አነባለሁ። ምን አይነት ስራዎች ላይ ፎከስ እንደሚያደርግ፣ ምንድን ላይ እኔም ደግሞ ፕራዮሪቲ መስጠት እንዳለብኝ። በዚህ አጋጣሚ እኔ ሲቪን ለማዘጋጀት ወይም ደግሞ ፈተና ላይ የምጠራ ከሆነ ፈተናውን ለማለፍ እጅግ ቀላል ያደርግልኛል ማለት። ሁለተኛው ፕሮፌሽናል ቪዚቢሊቲ ነው። ሊንክዲን ማለት ኦንላይን ሲቪ፣ ዲጂታል ሲቪ ነው ማለት የእናንተ ፕሮፋይል እጅግ በጣም ስትሮንግ ከሆነ የተለያዩ ሰርቲፊኬቶችን አድምታደርጉ ከሆነ እንዲያውም አንዳንድ ጊዜ እናንተ አፕላይ ሳታደርጉ አንዳንድ ቀጣሪዎች ቀጥታ ኢንቦክስ ላይ ዳይሬክት የሚያገኟችሁም አጋጣሚ አለ። እናንተ ጋር ለመስራት ድርጅቶች ራሱ አፕላይ ሳታደርጉ ኮሚኒኬት የሚያደርጉበትም አጋጣሚ ይኖራል። በእርግጥ ይህንን ለማድረግ ብዙ ጊዜ የፕሪሚየም አካውንት ሊኖር ይገባል። ኢትዮጵያ ላይ አክሰሰብል አይመስለኝም። አንድ የፕሪሚየም አካውንት ካላችሁ ነገሮች ቀላል ይሆናሉ። የሪሞት ጆብ ኦፖርቹኒቲ ሳይቀር ማግኘት የምትችሉበት ፕሮፌሽናል ቪዚቢሊታችሁ ፕሮፐርሊ ከተቀመጠና ፕሮፋይላችሁ የተሟላ ከሆነ ፕሮፋይላችሁ ላይ መሰረታዊ ነገሮች የሚያስፈልጋችሁ ነገር ይኖራሉ። በሌላ ቪዲዮ መለስላችኋለሁ። ሶስተኛው ኔትወርክ ነው። ያው ኔትወርክ ማለት እጅግ በጣም ጠቃሚና እናንተ ከማንኛውም ፕሮፌሽናል ሰዎች ጋር ከማናጀሮች ጋር ሊሆን ይችላል ዲሲሽን ሜከር ወይም ደግሞ በውሳኔ ላይ ኢንቮልቭ ከሚያደርጉ ሰዎች ጋር ኔትወርክ ኮኔክት ማድረግ ትችላላችሁ። ያ ማለት ምንድነው? ስለናንተ ማንነት ስለናንተ ፕሮፋይል ፕሮፌሽናል ሰዎች የሚያውቁበት መንገድን ትፈጥራላችሁ ማለት ነው። በእርግጥ እነሱ ጋር ኮኔክት የምታደርጉበትና እነሱ ጋር ኔትወርካችሁን የምትፈጥሩበት መንገድ ስማርት የሆነ መንገድ መሆን አለበት። ስለዚህም በሌላ ቪዲዮ መለስላችኋለሁ። እንደነገርኳችሁ ይሄ የኔ እይታ ነው። ጥያቄና አስተያየት ካላችሁ ኮሜንት ላይ አስቀምጡልን፣ አብረን እንማማራለን። የቴሌግራም ቻናሌን አስቀምጬላችኋለሁ። የሊንክዲን አካውንቴንም ታገኙታላችሁ። አመሰግናለሁ።